ዛሬ ረፋድ ላይ የተሰማው ዜና በጣም የሚያሳዝን በጣም የሚያስደነግጥ ነው። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 2018 ቀን ከዚህ ዓለም በሞት ተለይተዋል ይላል። የእውነት በጣም ነው የሚያሳዝነው። የኢቢኤስ ቴሌቪዥን ብዙዎች ተመራጭ አድርገን የምናየው ቴሌቪዥን ጣቢያ ነው። ምክንያቱም የሚያቀርቡት የተለያዩ ፕሮግራሞች ተመራጭ አድርገን እንድናየው አድርጎናል። ለምሳሌ ብዙ ሰዎች ተቸግረው እዚህ ጣቢያ ላይ ቀርበው አልቅሰው ሰው አይቷቸው ሰው ረድቷቸው ወደ ተሻለ የኑሮ ሁኔታ መጥተው ከዛ ደግሞ ተመልሰው መጥተው ሲያመሰግኑ ያሉበትን ሁኔታ ሲያሳዩ አይተናቸዋል። ለብዙ ሰዎች የስራ እድል የፈጠረ የቴሌቪዥን ጣቢያ ነው። በዛ ላይ ደግሞ ሁሌ እኔ በጣም የምወደው ቅዳሜ ከሰዓት የተጠፋፉ ቤተሰቦች የሚገናኙበት ከ40 ዓመት በላይ እንኳን ሆኖ ተለያይተው ኖረው ከዛ ግን ተገናኝተው የደስታ እንባ አልቅሰው አብረን አልቅሰን ያየናቸው ብዙ ሰዎች አሉ። የማንነት ጥያቄ የነበረባቸው ሰዎች በዚህ ጣቢያ ላይ ቀርበው ታሪካቸውን ተናግረው ተገናኝተው ብዙ አብረን ስናይ አብረን ስንደሰት አብረን ስናዝን እውነት በጣም የዚህ ሁሉ ፕሮግራሞች ጀርባ የዚህ ሁሉ ሁኔታ ጀርባ ያሉት እኚህ ሰው ነበሩና የእሳቸው ማለፍ የእውነት ጥልቅ ነው ሀዘኑ። እኔ በጣም ነው ያዘንኩት የደነገጥኩት። የጣቢያው ሰራተኞች ሲታመሙ ሙሉ ወጪ ሸፍነው አሳክመው የሚያደርጉትን ደግነታቸውን ብዙ ጊዜ እንሰማ ነበረ። የታመሙ ሰዎች እዚህ ቲቪ ላይ ቀርበው ታክመው ሄደው ሰው አይቷቸው ረድቷቸው ታክመው ድነው መተው ሲያመሰግኑ ብቻ ብዙ አዝናኝ አስተማሪ የሆኑ ብዙ ፕሮግራሞች የምናይበት የቴሌቪዥን ጣቢያ ነው። ከዚህ ጀርባ ያሉ እኚህ መልካም ሰው በዚህ እድሜያቸው ህይወታቸው ማለፉ የእውነት በጣም ያሳዝናል። እኛ በርቀት ነው የምናውቃቸው ስለሳቸው የምንሰማው እንዲህ በቴሌቪዥን እንኳን ብቅ ብቅ የሚሉ ብዙ ጊዜ የሚታዩ ሰው አልነበሩም። ከስራቸው ግን ከጀርባ ያሉት ምን አይነት መልካም ሰው እንደሆኑ እንረዳለን። ከዚህ በኋላ ራሱ በጣም ብዙ መስራት የሚችሉ ሰው ነበሩ። እድሜያቸው ገና ወጣት ነው። በዚህ ሰዓት እሳቸው እንደዚህ ማለፋቸው የእውነት በጣም ያሳዝናል። እኔ በርቀት ሰምቼ እንደዚህ ያዘንኩኝ በቅርብ ያሉት ቤተሰቦቻቸው ወዳጆቻቸው የእሳቸውን ጥቅም ባህሪና ሁኔታ በቅርብ የሚያውቁ ሰዎች ደግሞ ምን ያህል ሊጎልባቸው እንደሚችል እንግዲህ የተወሰነ መገመት እንችላለን። ሙሉ በሙሉ መረዳት ባንችልም ለቤተሰቦቻቸው ለሚወዷቸው ሰዎች ለወዳጆቻቸው መላው ለኢትዮጵያ ሕዝብ አምላክ መጽናናትን እንዲሰጥ ጸሎቴ ነው ምኞቴ ነው።